ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትኖራ እቅፉ ቃል ሳይወጣት እንክርት አይኖቿን ቅልፋተው ሰቀቀን ስስተኩለው ቤተሰብ መታለች መሰለኝ። ሀይሚ መታለች። ቆየሽ እኮ እንዴ? አስገባኛ ታዲያ ቆንጣስ ወይ ቆየሽ? ግን ይቅርታ አምሮብሻል። ደግሞ አመሰግናለሁ። ነሽ ነይ አይንሽን ጨፍኝ። እሺ ያው ጨፋሽ። እንዳታይ እሺ አላይም። ቆበስ ምንድን ነው እንዳታይ። እሺ ምንም እንዳታይ። የምርህን ነው? ኧረ ካልቢ አታይማ። ኧረ ሆዴ እየጓጓ ነው የምር። እኔ ስመጣ እራሱ በጣም እየጓጓ ነው የመጣሁት። እሺ እንዴት ልሂድ? ቀጥታ ከፍ አድርጊ እግርሽን እስኪ ከፍ እንደዚህ። ይሄኛውንም ከፍ ወይኔ ከፍ አድርጊ። እንዳትወጪ እሺ። እንዳትይ። ሂጂ ቁጭ በይ እዚህ ጋር። ወደዚህ እንዳትከፍቺ። አልከፈሽም? እሺ ልቀቂው ግን እንዳትከፍቺ። እሺ ሀይሚ ምን አለ መሰለሽ ላይፍ እንዲህ አምሮብሻል። በስመ አብ። እስቲ ቁሚ ሰዓት ከፍቺ ቁሚ እስቲ። ኧረ በእግዚአብሔር እንዴ አታስጨንቀኝ። መች አስጨነኩሽ? እሺ ቤት ገዛ እንዴ? ምን ይመስልሻል? ያምራል? አዎ በጣም። ምን ይመስልሻል? እንዳትዪ ወደዚህ እንዳታይ። ምን ይመስልሻል? 200,000 እኔ ያከበርኩት ላልተመቸህም ማለት ነው? ኧረ አይደለም የኔ ቆንጆ። ከትናንት ወዲያ ምን ብለሽ ነበር? ኦልሞስት 1 አመት ሞላን ብለሽኛል። አንቨርሰሪያችንን እያከበርን ነው ከቤተሰቦቻችንም ጭምር ማለት ነው። ምክንያቱም አንቨርሰሪ የሚለው ኬት ለአምጣ አንቨርሰሪ አይበቃም? ኬክ ከቆረስን አይበቃም? እኔ እንዲህ ብዬ አንቨርሰሪ ሆን የምር ግን በጣም ያምራል። እግዚአብሔርን አልጠበቅኩም። ብቻ 1 አመት ሞላን አይደል? እኔ ስመጣ ማለት ነው ወይኔ ልጅ ምንድን ነው ቤት ገዝቶ ነው ወይስ? አንቺም እኮ ፈልጋለሁ እያልሽ ነበር። ገዝተሽ ነው ቤት? አይደለም እኔ እንኳን ፈልጌህ ነበረ፣ ግን እኔ እንደዚህ አይነት ፕሮግራም ቀድም ያለው አሁን በቃ ፍፄ ያለ ፍፄም እያገዘኝ ነበር በብዙ ነገር። መጀመሪያ እንደዚህ አይነት ነገር ማክበር እንደምፈልግ ስነግረው እሱም ያወራኝ ነገሮች ነበሩ እና በጣም የሚገርም ነገር ነው ያደረገልኝ እና ያው ከብዙ ትንሽ ነው ግን አረ በጣም ቆንጆ ነው። እግዚአብሔርን አልጠበቅኩም እንደዚህ እና ደግሞ እኔ ራሴ ያሰብኩት ነገር ስለነበረ በቃ ኩቴኔነቱ አቁምኩሻ። እኔ ልብሱን እንዲያዩት ነበር። አምሮባታል። እንዴት ነው ልብሱ? አምሮባታል። በጣም ነው የሚያምረው እውነት እና ማለት ነው እና ቤተሰብ እንዲህ እንዳማረ ደግሞ ገምቼ ነበር ያምርባታል ብዬ። አሁን ትኩረትን ይጋርግ ያምራል አይደል? እግዚአብሔርን አንዴ ቆይ ልየው። በጣም ነው የሚያምረው። በጣም ያምራል። እግዚአብሔርን አልጠበቅኩም እንደዚህ። እኔ በቃ ሀሳቤ ላይ የሆነ ነገር ገዝተህ ምናምን እንደዚህ ለብሰሽ ነው ምናምን ነገር ፈልግሻለሁ። የሆነ ነገር ልግዛ? አዎ ስለ በቃ አላቅም የሆነ ነገር ገዝተህ ወይ ልትነግረኝ ምናምን የመሰለኝ እንጂ እና ደግሞ 200,000 ምናልባት እዛ በደንብ አላከበር ነው እንዴ? ከዛ በላይ እንዴት ነው የሚከበረው? አላቅም። እኔ አሁን ወጥቶኛል አልወጣ በጣም የሚገርም ፕሮግራም ከአቅሜ በላይ የሆነ ፕሮግራም ነበር ያዘጋጀሽው። ወጥቶኛል የወደድኩት ፕሮግራም አይደል? አዎ አትቀባጥሪ። አሁን ዛሬ አንቨርሰሪያችን ነው፣ 1 አመታችን ነው። በዛ ላይ 1 አመት የሞላን ቤተሰቦች አሉ። እኔና አንቺ ስንገናኝ በጣም ብዙ ቤተሰብ ከኛ ጋር መጥቷል አይደል? አዎ በጣም። አዎ እኛም ብለው ብሩክና የሚን ብለው የመጡ የኛ ውድ ቤተሰቦች አሉ እና ለእነሱም ነው የምቆርሰው ይሄንን ኬክ። የምር ግን ወደ ኋላ ዞር ብዬ እንዳስብ ነው ያደረግከኝ። 1 አመት ሙሉ አስቡት፣ 1 አመት ሙሉ እሷ ምንድን ያለችው አቃጥለኛላ ብላለች። እኔ ነኝ የተቃጠልኩት። ሆዴ አፌ ያወራል እንጂ ሆዴ እኮ እንደዛ አይደለም። ኧረ እባክሽ እሺ። እኔም አፌ ያወራ 1 አመት አቃጥለሽ ተናድጄ ነበር። ተቀጣጥለናል። ኧረ እኔም አላቃጠልኩሽም፣ አቃጥለሽኛል እንጂ የምር ግን እንደዚህ አልጠበቅኩም። በጣም ደስ ብሎኛል። ፈታ ቤልኝ። ይህንን ኬክ ከቤተሰቦቻችን ጋር እንቆርሳለን አንድ ላይ። ያው የእነሱም አመት ስለሆነ ነው የእኛ ብቻ አይደለም። እቺን ቅመም እቺን ጨረቃ የሆነችን ልጅ ነው የሰጣችሁኝም
ቤተሰብ እንዲህ በቀላሉ አሳልፋችሁ ሰጣችሁኝ አይደል? እኔ በጣም ተሰጥቶኛል። እቃዎቹን ሰብስቢና የምር እንዲህ ልጃችሁን ወርቅ በቀላሉ ለሰው ይሰጣል እና እንዴት በከባዱ ውስጡን ማን እኔም እኮ መሰለሽ ምናምን አታብዥ እንዲህ ልበል እኔን የመሰለ ሰጡሽ ልትል ማለት ነው። እና ኧረ ተው እንደኔ ጠንበለለ አንተ ተው ባይሆን የተጎዱት የኔ ፋሚሊዎች ናቸው። እኔን አሳልፈው የሰጡ ፋሚሊዎች ተጎዱ በቀላሉ። ለምን ጥሎሽ የሚባል ነገር አለ እና ልጠረበሽ እዚህ ጋር አሁን ዛሬ አንቨርሰሪሽ ነው። በአንቨርሰሪሽ ጉድ ከምሰራሽ በጣም ከምለበላይ ደስ አለሽ? የኔ እናት ዋናው ደስ እንዲልሽ ነው። እና ከቤተሰብ ጋር እያወራሁ ነበር ኢንትሮ ላይ ማለት ነው። እና ምን ነበር መሰለሽ አይነሽን ሳይ ጠፋብኝ እንትን ነው ማለት በዚህ 1 አመት ውስጥ በጣም ብዙ ተወረዶች ነበሩ። እኔ እና አንቺ መሀል በጣም ብዙ ስቃይ ነበር። በጣም ብዙ የሚያስከፉ ጊዜያቶች ነበሩ። ከልክ በላይም የተደሰትንበትም ጊዜያቶች ነበሩ አይደለም? በጣም የሚገራርሙ ጊዜያቶች ነበሩ በዚህ በ1 አመት ማለት ነው። እና ከኛም ጋር አብረው ስንወጣ እየወጡ ስንወርድ ምን ስንል የነበሩንም እንቁ ቤተሰቦችም ነበሩን አይደል? በዛ መሀል ምን አይነት ጊዜ ያሳልፈሻል? በዚህ 1 አመት ውስጥ ሳትዋሺ አንድ ጠብ ቤተሰብ ያዙልኝ ይህንን ጠብ ሳይል ስልክ ያው ጥያቄው እንደ ጥያቄ ይሁንና ሁሉንም ነገር ብለኸዋል። ብዙ ደስ የሚሉም ደስ የማይሉም ነገሮች ያሳልፈናል። ስልክ ከካሜራም ጀርባ ብዙ ያሳልፍናቸው ውጣ ውረዶች አሉ። ብዙ የሚጨነቁ ፋሚሊዎች ስላሉ፣ ለእኛ ሁላ የሚታመሙ ስላሉ እነሱን ላለመጉዳት ብዙ ከካሜራ ጀርባ ያላወጣናቸው ወደ ከካሜራ ጀርባ ያሳለፍናቸው ብዙ ነገሮች አሉ። በሰዓቱ በጣም ነው የሚያስጠሉት። የሚፈጥሩበት ስሜቶች ምናምን በቃ የሆነ ውስጥ ላይ አይምሮህ በጣም የሆነ እንዲወጣጠር ያደርጋል። ግን ደግሞ አልፎ ስታየው ጥሩ ጊዜ ሲገጥምህ እነዛን ጥሩ ጊዜያቶች እንድታጣጥምበት ያደርግሃል። ያለፈው መጥፎ ነገር እና አልጠላቸውም። ያሳለፍኳቸውን መጥፎ ጊዜያቶች አልጠላቸውም። ለመሰለህ እነዛን ነገሮች ባናሳልፍ፣ ደስ የማይሉ ነገሮችን ባናሳልፍ ምናልባትም ደግሞ አሁን ላይ ላንሆን እንችል ነበር። ገብተዋላ ገባህ? አንዳንዴ የሆነ ጸቦችም ደግሞ ፍቅርን ያጠነክራሉ ይመስለኛል። አልፋሃቸው ፈታሃቸው ምናምን እንትን ስትል እንዴት ትናንትና ያንን ያሳለፍኩትን ዛሬ ይሄንን ይከብደኛል እንዴት እላለክ እና አልጠላቸውም። ያሳለፍኳቸውን ነገሮች በሙሉ ከአንተ ጋር ሆኜ በጣም ደስተኛ ነኝ። ብዙ ጠንካራ እንድሆን አድርጎኛል። የዋሰ ማለት ነው። በእርግጥ ጠንካራ ነኝ ግን የበለጠ የምር ጠንካራ ሰው ነሽ። በደንብ ነው ያወቅኳት በዚህ 1 አመት ውስጥ። 1 አመት ያው ሰውን ለማወቅ በጣም ብዙ ነው አይደል እንዴ? በጣም ከሚገባ በላይ ብዙ ነው። እንጠናና እያሉ 6 7 ይኬድ ግን ብቻ እንጠናና እያላችሁ ወንዱም ላይ ሴቱም ላይ እድሜም ላይ ላይፍም ላይ ባቀልዱ ጥሩ ነው። 1 አመትም 5 ወርም በደንብ ልባችሁ ንጹህ ከሆነ ለምን 1 ወር አይሆንም? ኖርማል ነው። እና በዚህ 1 አመት ውስጥ ሀይሚ በጣም ብዙ ነገር ያስተማረችኝ ሰው ነች። ህይወቴን ቼንጅ እንዳደርግ ከብዙ መቆጠብን ያስተማረችኝ ሰው ነች። ብቻ 1 አመት የሰጠችኝ ማለት ነው። እናንተም የሰጣችሁኝ እግዚአብሔርም የሰጠኝ ሰው ነች እና አመሰግናለሁ። እችን ከመሰለች ልጅ ጋር ስላገናኛችሁኝ። ትንሽ ምናምን ጨጓራ ላጠም ቢል ኖርማል ነው። የሆነ በላስቲክ ለበስ እያደረግ ነው። አይ እኔም አመሰግናለሁ የምር ማለት አንተን ስላወቅኩህ ተጸጽቼ አላውቅም። ተናድጄ ግን አውቃለሁ። አንዳንድ ጊዜ ስታናድደኝ ስታናድደኝ ለምን አወቅኩት ሳይሆን ያዙልኝ አይደለም። ቆይ ተረጋጋ። ቆይ እንደዛ አይደለም ገባ? ነገሮችን አንዳንዴ ሰከን ብላ አዳምጥ እና ምን ልላችሁ ፈልጌ ነው፣ ሲያናድደኝ እናደድበታለሁ። ግን ደግሞ ይሄን ያክል እስከ መጸጸት ለምን ብዬ አንዴም ጠይቄ አላውቅም። እውነት ለመናገር ጠይቂኝ የምፈልግሽ ነበር ሳይፈልጋችሁ ነበር እችልኝ። እሺ አላውራ አላውራ ቤተሰብ እኔ አልጫወት። እሺ እኔ አልጫወት ጥያቄ ነው። አይ አልቀልድ እኔ። እሺ እስኪ ቆይ ሆዴ በጣም ደስ ብሎኝ እንደዚህ ታስባለህ ብዬ አላሰብኩም። እውነት ለመናገር አሁን ስድብ ነው አሁን ኧረ እባክህን አንተ ሰውዬ ተው በቃ አልጠበቅኩም። እንደዚህ አኒቨርሰሪያችንን ታከብርልኛለህ ብዬ አልጠበቅኩም። እኔ እንደውም ተሰማኛ ባለፈው ከትላንት ወዲያ ቪዲዮ ላይ 1 አመት ሞላን እኮ እኔ የመሰለኝ ለዳግማ ትንሣኤ ነው
እና ነገራቶች እየተመላለስኩ ምናምን ነበር እና ሞላን እኮ ኧረ ሞልቶናል ስትይን በቃ እኔ ምን አስቆጠረኝ ቀኑን ብዬ ከፍፄ ወንድሜ ጋር ብዙ ነገር አወራን እና ጣጣ አድርገን ይኸው። ይገርማል ግን ማለት ልባችን ያስባል ማለት ነው አንድ አይነት ነገር غسول الوجه سبوت كنترولينج